የእግዚአብሔር ስም የተባረከ ይሁን። ቅዱሳኖች እንዴት ናችሁ? እንግዲህ ኮቨናንት አይስ የሚል ፕሮግራማችን ጀምሯል። የቃል ኪዳን አይኖች የሚለው የባይብል ስተዲ ፕሮግራማችን ነው። እሱ ጀምሯል። እንግዲህ ሆፕፉሊ ትወዱታላችሁ ብዬ አስባለሁ። ጌታ ደግሞ ይረዳናል። በብዙ እናድጋለን። በብዙ መንፈሳዊ ህይወታችን ይቀየራል። ስለምትከታተሉኝ በቅድሚያ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሁላችሁ በጌታ ፍቅር ሰብስክራይብ እንድታደርጉ ጋብዛችኋለሁ። ጌታ የተመሰገነ ይሁን። አሁን ደግሞ ምናየው የመጽሐፍ ቅዱስ ክፍል በተከታታይ ጥናት ይዘንም የመጣነው መዝሙረ ዳዊት ምዕራፍ 1 ነው። የመዝሙረ ዳዊትን ክፍል በተከታታይ ለማጥናት ጌታ ይረዳናል። ጌታ መንፈስ ቅዱስ ይረዳናል። ከኛ ብርታት ሳይሆን ከሱ ኃይል ከሱ ብርታት የተነሳ ሁሉን ስለምንችል ማለት ነው። እኛን ታምነን ሳይሆን እሱን ታምነን ጀምረናል። እሱን ታምነን ደግሞ እንቀጥላለን። ጌታ የተባረከ ይሁን። እግዚአብሔር አባት ሆይ ስለረዳህን እናመሰግንሃለን። ስላገዝከን እናመሰግንሃለን። ስለሰበሰብከን እናመሰግንሃለን። አብ አባት ሆይ ስም የተባረከ ይሁን። አሁን የምንማረውን ክፍል የምናጠናውን ክፍል መንፈስ ቅዱስ አንተ አብራራለን። አንተ ህይወት አድርግልን። አንተ ፍሬ አድርግልን። ይሄ ስለሚሆን እናመሰግንሃለን። እያንዳንዳችን አእምሮአችንን ባርክልን። መንፈሳችን የተከፈተ ይሁን ለቃልህ በኢየሱስ ክርስቶስ ስም። አእምሮአችን፣ ልቦናችን፣ የስሜት አካሎቻችን ሁሉ በኢየሱስ ክርስቶስ ስም የተከፈቱ ይሁኑ። ቃልህን ሰምተን ማስተዋል ይሆንልን። ይህ ስለሚሆን ስም የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ጸለይኩ። መዝሙረ ዳዊት ምዕራፍ 1 ቁጥር 1 እስከ 6 ያለውን እናነበዋለን። ጌታ የተባረከ ይሁን። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 1። ብዙዎቻችን እናውቀዋለን ብዬ አስባለሁ። ይህንን ክፍል በጣም እኔም ከምወደው መጽሐፍ ቅዱስ በብሉይ ኪዳን ውስጥ ከተጻፉ መጽሐፍቶች መዝሙረ ዳዊት ምዕራፍ 1 ነው። ሁላችንም በቃላችን እናውቀዋለን ብዬ አስባለሁ። ይሄ ክፍል ብዙ ነገሮችን ያብራራል፣ ብዙ ነገሮችን ይዳስሳል። ቁጥር 1ን ስናይ የክፉዎች ምክር ይላል። ከእንደገና የኃጢአተኞች ደግሞ መንገድ ይላል። ሶስት ነገሮችን ነው የሚያነሳው። ሶስተኛው ነገር ደግሞ የዋዘኞች ወንበር ያልተቀመጠ ይላል። እንግዲህ እነዚህን ሶስት ነገሮች እኔ በህይወቴ ስረዳቸው ምንድነው የማስበው? የክፉዎች ምክር፣ የኃጢአተኞች መንገድ፣ የዋዘኞች ወንበር፣ እነዚህ ሶስት ነገሮች የኃጢአት ፕሮሰስ ወይም ስቴፕ ነው ብዬ የማስበው ነው። ምናልባት አንድ ትምህርት ስትማሩ ወይም ደግሞ ሙዚቃም ሊሆን ይችላል፣ የተለያዩ የኮሌጅ ትምህርቶች ወይም ከልጅነታችን ጀምሮ ተምረን ያደግናቸው ነገሮች አሉና ኤሌመንተሪ፣ ሃይ ስኩል፣ ፕሪፕ እየተባለ እስከ ዩኒቨርሲቲ የሚሄድበት ደረጃ የእውቀት ደረጃ አለና እዚህ ጋርም የኃጢአትን ደረጃ ነው የሚያሳየን ብዬ አምናለሁ። በእኔ እምነት ምስጉን ነው ይልና በክፉዎች ምክር ያልሄደ፣ ያ የተመሰገነው ሰው በእነዚህ የኃጢአት ደረጃዎች ውስጥ ዘልቆ ያልገባ ነው። ሌቭል 1 ላይ ምንድነው የሚለው? ምክር ነው። የክፉዎች ምክር ሲል እንደ ፕሪፓራቶሪ ነው የምወስደው። በቃ ልክ አንድ ኃጢአት ወደ ሀሳባችን ሲገባ፣ አንድ ምክር ወደ ሀሳባችን ሲገባ
ያለውን ሁኔታ ያሳየናል። ወደ ድርጊት ከመቀየሩ በፊት ወይም እኛን አእምሯችንን ከመቀየሩ በፊት በምክር ነው የሚመጣው እያንዳንዱ ነገር ማለት ነው። ወይም በቃል ነው የሚመጣው። የእግዚአብሔር ቃል ወደ እኛ ሲመጣ በቃል እንደመጣ ሁሉ፣ በንግግር እንደመጣ ሁሉ፣ በድምጽ እንደመጣ ሁሉ ክፉ ቃልም ድምጽ አለው ማለት ነውና ይህ ምክር የኃጢአት የመጀመሪያው ልንለው እንችላለን ወይም ኤሌመንተሪው ክፍል ማለት ነውና ያንን ምክር የማይሰማ ሰው ወይም ደግሞ በዛ ምክር ያልሄደ ሰው ይላል። ሁለተኛው ደረጃ ብዬ የማምነው በኃጢአተኞች ወንበር መንገድ ያልቆመ ይላል። ሁለተኛው መንገድ ነው እንግዲህ ይቅርታ አድርጉልኝ ወንበር አልኩኝ። ወደ ሶስተኛው ገባው። ግን የኃጢአተኞች መንገድ በኃጢአተኞች መንገድ ያልቆመ እንግዲህ ብዙ ነገሮችን ወደ እግዚአብሔር ልንጠጋ ስንል የሚገፉን ነገሮች አሉ። ልንጸልይ ስንል መጽሐፍ ቅዱሳችንን ልናነብ ስንል የሚያቆሙን ብዙ ነገሮች አሉ። እንግዲህ ይሄ ሁለተኛው ፕሮሰስ ወይም ስቴፕ የኃጢአት ሁለተኛው ፕሮሰስ እኛን እንድንቆም ማድረግ ነው ወይም ደግሞ ያለ ስራ እንድንቀመጥ ማድረግ ነው ወይም አእምሯችንን መያዝ ማለት ነው። እንግዲህ በዚህ ምክር ከመከረን በኋላ በኃጢአተኞች መንገድ ያቆመናል። መቆም ኃጢአት ነው ማለት ነው። መቆም ማለት መስራት የሚችሉትን ስራ አለመስራት፣ ማድረግ ያለብን አለማድረግ ማለት ነው። መቆም ማለት እንግዲህ መቆም የስንፍና ምልክት ነው። እንግዲህ አንድ ሰው በክፉ ምክር ከተመከረ ያ ምክር ወይ ሊያቆመው ይችላል ወይ ያንን ምክር ካልሰማ ጥሎ ሊሄድ ይችላል። ሁለተኛው ኃጢአት የሚያስረን የኃጢአት መንገድ ላይ እንድንቆም ነው የሚያደርገን። አየህ መጀመሪያ በክፉ ምክር ይሞላናል አእምሯችንን። ከዛ ግን ከሞላን በኋላ ያንን ከተቀበልን ወደ ስቴፕ 2 እንሄዳለን ማለት ነው። ወደ ደረጃ 2 ወደ ክፍል 2 እንሸጋገርና እንቆማለን ማለት ነው በዛ ምክር። ለዛ ነው ሰይጣን ብዙ ጊዜ በሀሰት ይሞላናል፣ በሀሰት ይሰብከናል። ከዛ ያ የሚሰብከን ነገር እግዚአብሔር እንዳናምነው በእግዚአብሔር ላይ ያለን እምነት እንዳይጨምር ያደርግና ባለንበት ስፍራ ቆመን እድገት የሚባል ነገር እንዳይኖረን ያደርጋል። ያ ነው የኃጢአተኞች መንገድ ያልቆመ የሚለው በእኔ አረዳድ መንፈስ ቅዱስ ባስረዳኝ። ሶስተኛው በዋዘኞች ወንበር ያልተቀመጠ እንግዲህ ይህ ሰው ቆሟል። ይህ ሰው ማለት ያው ኃጢአት ውስጥ ያለ ሰው ማለት ነው። እዚህ መጽሐፍ ላይ የምናየው ሰው ምስጉን ነው፣ በክፉዎች ምክር ያልሄደ እያመሰገነው ነው። እንግዲህ ዳዊት እንደምናየው በዚህ መንገድ ያልሄደ እንደውም በዚህ መንገድ ደግሞ በኃጢአተኞች መንገድ ደግሞ ያልቆመ ከእንደገና ደግሞ በሶስተኛ ደረጃ በዋዘኞች ወንበር ደግሞ ያልተቀመጠ ያ ሰው ምስጉን ነው። በቃ ሶስተኛው ስቴፕ ሶስተኛው ክላስ እንግዲህ ሃይስኩል ልንለውም እንችላለን ወይም ደግሞ አልፎም ፕሪፓራቶሪ ብንለው መቀመጥ። እንግዲህ ሰይጣን በኃጢአተኞቹ መንገድ ያቆመንና ሶስተኛው ደረጃ ላይ ሲደርስ ያስቀምጠናል። ዋዘኛ ማለት አታላዮች ማለት ነው። ፌዘኞች፣ ስራ የማይሰሩ ማለት ነው። እንግዲህ ቆመዋል እነዚህ የቆሙት ደግሞ ከቆምክ በኋላ ደግሞ መቆም አይ ቲንክ መቆም ለመራመድ መወሰንም አለበት አይደለ? ሁለት ሀሳብ ነው ያለው። ላይክ ስንቆም ወይ እንራመዳለን ወይ እዛው እንቆማለን ወይ እንቀመጣለን። ያ ሁለተኛው ፕሮሰስ ላይ ስንገባ ቆመን ከቀረን ያው ወደ ሶስተኛው መሸጋገራችን ነው ማለት ነው። ሊያስቀምጠን ነው ሰይጣን ማለት ነው። ወንበር አለ። ይህ ወንበር የዋዘኞች ወንበር ይባላል። እንግዲህ የዋዘኞች ወንበር ሰይጣን እኛን ሊያስቀምጠን ስራ እንዳንሰራ ያደርገናል። ሀሳባችንን በክፉ ምክር ከሞላ በኋላ በኃጢአተኞች ደግሞ መንገድ ካቆመን በኋላ ዲስትራክት አድርጎ እንዳንንቀሳቀስ ካሰረን በኋላ ከእንደገና ደግሞ ያስቀምጠናል። ካስቀመጠን በቃ አምነንበታል ማለት ነው። ለመውጣትም የሚቸግረን ለዛ ነውና
ይህ የዋዘኞች ወንበር ያልተቀመጠ ሰው ምስጉን ነው ይለናል ዳዊት። በተቃራኒው ደግሞ በእግዚአብሔር ሕግ ደስ ይለዋል ይላል። ይህንን የክፉዎች ምክር፣ የኃጢአተኞች መንገድ እንዲሁም የዋዘኞች ወንበር ላይ ያልተቀመጠ ሰው፣ የተመሰገነው ሰው፣ እነዚህን ሁሉ ያላደረገው ሰው በእግዚአብሔር ዘንድ በእግዚአብሔር ሕግ ደስ ይለዋል። የእግዚአብሔርን ሕግ እየሰማ ይታዘዛል ማለት ነው። በእርሱ ሕግ ይደሰታል። በቃ ደስተኛ ነው። ሕጉን ደግሞ ያስበዋል፣ ያሰላስለዋል ይላል። በቀንም በሌሊትም በማታም የእግዚአብሔርን ሕግ ያስባል ማለት ነው። አያችሁ፣ ሀሳብ ክፉ ምክር ሀሳባችንን ይበርዘዋል ወደ መጥፎ መንገድ። የእግዚአብሔር ሕግ ግን ስናስብ በመልካም ነገር እንሞላለን፣ በእግዚአብሔርም ደስተኛ እንሆናለን። ስለዚህ ደስታችን የተነጠቀበት አንደኛው ምክንያት አእምሯችን ላይ የክፉ ምክር አለ ማለት ነው። የክፉ ምክር እንግዲህ መጀመሪያ ስቴፕ 1 ብለን ያየነው የክፉዎች ምክር ነው። እንግዲህ በእግዚአብሔር ሕግ ደስ የሚለው ሰው፣ የእግዚአብሔርን ሕግ የሚያሰላስል ሰው፣ የእግዚአብሔርን ሕግ የሚገዛ ሰው ነው ወይም የሚያስብ ሰው ነው። በቃ ከሕጉ ውጭ የማይኖር ሰው። እርሱ ሰው ምን ይመስላል ሲል ዝቅ ብለን ብናነበው በፈሳሾች ውሃ እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ይላል። እንግዲህ ፈሳሽ ዳር የተተከሉ አይታችሁ ከሆነ ለምለም ስፍራ ነው የሚሆነው። እግዚአብሔርንም ሕግ ስናሰላስል ስናስበው በዙሪያችን ሲከበን የእግዚአብሔር ሕግ ደስታና ሰላም ነው የሚከበን። እንዲሁም የተለያዩ ዲስትራክሽኖች አሁን ላይ የመጡ ዲስትራክሽኖች አእምሯችንና ሀሳባችንን በሚከቡን ጊዜ ሀዘንተኛና ዲፕረስድ እንሆናለን ማለት ነው። የእግዚአብሔር ቃል በከንቱ አልመጣምና ይህ ቃል እኔንም እየነካኝ ነው በእውነቱ። እናንተንም ይነካችኋልና ይቀይራችኋል ብዬ አስባለሁ፣ አምናለሁ። ጌታም ይረዳናል። የእግዚአብሔር ቃል እንዲሰራ ማድረግ እንችላለን እኛ በሕይወታችን። ነገር ግን ምን ያህል እናምነዋለን፣ ላመነውም ነገር ደግሞ ምን ያህል ተግተን እግዚአብሔርን እንፈልገዋለን የሚለው ነገር የኛ ውሳኔ ነው ማለት ነው። እግዚአብሔር የኛን ውሳኔ ይፈልጋል ያከብራልም። ግን እንዳንጠፋ ግድ ስለሚለው እግዚአብሔር ውሳኔያችን ጥሩ እንዲሆን ይመክረናል፣ ሁል ጊዜ ይገስጸናል እንደ ልጅ። ስለዚህ ምናልባት በሶስቱ ክልል ውስጥ ያለን ብንኖር፣ ወይ ሁለተኛው ላይ ያለን ብንኖር የቆምን ሰዎች፣ ወይ ደግሞ አንደኛው ላይ በምክር ላይ ያለን ሰዎች እንድንመለስ ጌታ አሁን ይህን ቪዲዮ አሳስቦናል ማለት ነው። ጌታ የተባረከ ይሁን። ይሄ ቪዲዮ ከመጣላችሁ እንግዲህ ራሳችሁን እንድታዩ ጋብዛለሁ። በንስሐ ወደ እግዚአብሔር እንድትመለሱና ከእግዚአብሔር ጋር ያላችሁን ህብረት እንድታጠናክሩ አሳስባለሁ። ጌታ ኢየሱስ ይረዳናል። ጌታ ኢየሱስ ከእናንተ ጋር ነው። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ነገር ግን እኛ ፈቃደኞች መሆን አለብን። ልባችን ፈቃደኛ መሆን አለበት። መንፈሳችን ፈቃደኛ መሆን አለበት እግዚአብሔርን ለማመን እና ከዚህ ምክር ለመውጣት። ሲጀመር ምክር መስማት የለብንም። የክፉን ምክር የእግዚአብሔርን ምክር ነው መስማት ያለብን። በእግዚአብሔር ሕግ ደስ ይለዋል ነው የሚለው። ሕጉንም በቀንና በሌሊት ያስባል። በቃ በእግዚአብሔር ሕግ ደስ ይበላችሁ ከተባለ በእግዚአብሔር ሕግ ደስ ይበላችሁ ነው። ለምን ካልተጎዳው ልማር አትበሉ። ተጎድቼ ልማር አትበሉ። እንግዲያውስ ተጎድታችሁ መማር ከፈለጋችሁ ገብታችሁበት አይታችሁት መመለስ ትችላላችሁ እና ይህን ቪዲዮ መከታተል ምናልባት በሁለት ልብ እንዳናነክስ መንፈስ ቅዱስ ይፈልጋል። እኔም ብዙ ጊዜ እንደዚህ አይነት ህይወት ውስጥ ገብቼ አውቃለሁ። በሁለት ልብ አንድ እግሬ በዛ በኩል ነው፣ አንድ እግሬ ደግሞ በዚህ በኩል ነው። ጌታ ሆይ እርዳኝ ያልኩበት ጊዜያቶች አሉ። ነገር ግን በሁለት ነገር መጠመድ አንችልም። አንዱን መምረጥ አለብን። በቃ አንዱን መምረጥ እና መወሰን አለብን። ለወሰንነው ነገር ደግሞ መኖር ያስፈልጋል። ወይ ቀላሉን መንገድ መምረጥ
ወይ ደግሞ ከባዱን ነገር መምረጥ፣ ወይ ጠባቡን መንገድ መምረጥ ወይ ሰፊውን መንገድ መምረጥ የኛ ድርሻ ነው። ጌታ ደግሞ በቃሉ ታማኝ ነው። እግዚአብሔር ይረዳናል። ከስር ያለውን ላንብብላችሁ ግልጽ ስለሆኑ የኛ ኃላፊነት እግዚአብሔርን በእግዚአብሔር ሕግ ደስ መሰኘትና ሕጉን በቀንና በሌሊት ማሰብ ነው። እርሱም በውሃ ፈሳሽ ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። አያችሁ፣ ክፉዎች አይጸኑም። መከራ በመጣ ጊዜ፣ ችግር በመጣ ጊዜ አይጸኑም። እግዚአብሔርን ግን የሚተማመኑና እግዚአብሔርን በእግዚአብሔር ሕግ ደስ የሚላቸው ሰዎች እግዚአብሔር ስለሆነ መሰረታቸው ይጸናሉ። እነሱ በውሃ ዳር እንደተተከለች ዛፍ ናቸው። አይረግፉም፣ አይጠወልጉም። ክፉዎች ግን እንዲህ አይደሉም፣ ነፋስ ጠርጎ ይወስዳቸዋል። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም ይላል የእግዚአብሔር ቃል። ክፉ የሰሩ ሰዎች ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ይሰራል። የእግዚአብሔር መንፈስ ይሰራል። እያንዳንዳችሁን ያገኛችኋል። አሁን ባላችሁበት የእግዚአብሔር መንፈስ አለ። ከሞት የሚያወጣ አርነት የሚያወጣ የእግዚአብሔር መንፈስ አለ። የመንፈስ ቅዱስ ኃይል አለ። ኢየሱስ ተመስገን። የእግዚአብሔር መንፈስ በእናንተ ውስጥ አለ። በእግዚአብሔር ሕግ ደስ ይበላችሁ ወገኖች ሆይ። መጨረሻችሁ ምን ይሆናል? ቁጥር 6 እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። እግዚአብሔር የጻድቃን መንገድ ያውቃል። ጻድቅ መሆን ትፈልጋላችሁ? እንግዲያውስ የእናንተ መንገድ የታወቀ ነው በእግዚአብሔር ዘንድ፣ የተመረመረ ነው በእግዚአብሔር ዘንድ። ሕገ ወጥ አይደለም፣ አቋራጭ አይደለም በእግዚአብሔር ዘንድ። ዛሬ ብዙ ነገር ሊያታልለን ይችላል፣ አቋራጭ ነገሮች። ነገር ግን የእግዚአብሔርን ጠባቡን መንገድ ብንመርጥ ረጅሙን ሩጫችንን እንድንሮጥ ጌታ ይፈልጋል። እግዚአብሔር ይፈልጋል ይህንን። ሩጫውን በትዕግስት ሩጡ። እግዚአብሔር ይፈልገናል። እግዚአብሔር ይፈልገናል። ተባረኩ ወንድሞች እህቶች። ይህንን መልእክት የሰማችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን። በእግዚአብሔር ሕግ መደሰት ይሆንልን። በጌታ በኢየሱስ ክርስቶስ ስም አሜን። ቀጣይ ቪዲዮ እንገናኛለን። ጌታ እግዚአብሔር አብዝቶ ይባርካችሁ። ተባረኩ።